ሰላም ሰላም የኤምኤምኤ እና የዩኤፍሲ ቤተሰቦች ዛሬ ብዙ ሰዎች የሚሳሳቱበት እና ሁልጊዜ የሚጠይቁትን አንድ ትልቅ ምስጢር እንፈታለን። ምስጢሩ ምንድነው? ኤምኤምኤ እና ዩኤፍሲ አንድ ናቸው ወይስ አይደሉም የሚለው ነው። በኤምኤምኤ እና በዩኤፍሲ መካከል ያለው ልዩነት ምንድነው? ብዙ ሰዎች እከለ የዩኤፍሲ ተጫዋች ነው ወይም ኤምኤምኤ እና ዩኤፍሲ አንድ ናቸው ስሉ እንሰማለን። ግን እውነታው ምንድነው? ዛሬ በምሳሌዎች አስደግፌ ፈረጥረጥ አድርጌ አስረዳችኋለሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ወደ ዋናው ጉዳይ እንግባ። እንግዲህ አሁንስ መጀመሪያ መነሳት ያለበት መሰረታዊ ጥያቄ ኤምኤምኤ ምንድነው የሚለው ነው። ኤምኤምኤ ማለት በአህጽሮት ሚክስድ ማርሻል አርትስ ወይም በግልጽ አማርኛ የተቀላቀሉ የማርሻል አርትስ ስፖርቶች ማለት ነው። ይህ ራሱን የቻለ ስፖርት ነው። ልክ እንደ እግር ኳስ ኦር ፉትቦል፣ እንደ ቅርጫት ኳስ ኦር ባስኬትቦል ወይም እንደ ቦክሲንግ ማለት ነው። በጥንት ዘመን አንድ ቦክሰኛ እና አንድ የካራቴ ስፔሻሊስት ቢጣሉ ማን ያሸንፋል የሚለው ጥያቄ ሰዎችን ያጨቃጭቅ ነበር። ኤምኤምኤ የመጣው ለዚህ ጥያቄ መልስ ለመስጠት ነው። በዚህ ስፖርት ውስጥ አንድ ተዋጊ የፈለጉን አይነት የማርሻል አርት ስልት ተጠቅሞ መወዳደር ይችላል። ለምሳሌ ቆሞ ለመዋጋት ቦክሲንግ እና ኪክ ቦክሲንግ፣ ተፎካካሪው መሬት ላይ ለመጣል ሬስሊንግ እና ጁዶ፣ እንዲሁም መሬት ላይ አንቆ ወይም እጅና እግርን ጠምዝዞ ለማሸነፍ የብራዚሊያን ጁዱስቱ ወይም ቢጂጄ በአንድ ላይ አቀናጅቶ መጠቀም አለበት። ስለዚህ ኤምኤምኤ የስፖርቱ አይነት ስም እንጂ የአንድ ኩባንያ ወይም የአንድ ድርጅት ስም አይደለም። ታዲያ ዩኤፍሲ ምንድነው? ዩኤፍሲ ማለት አልቲሜት ፋይቲንግ ሻምፒዮንሺፕ ማለት ሲሆን እሱ ስፖርት ሳይሆን ድርጅት ወይም የውድድር አዘጋጅ ፕሮሞሽን ነው። ይህ ድርጅት በዓለማችን ላይ ያሉ ምርጥ የኤምኤምኤ ተዋጊዎችን በኮንትራት ቀጥሮ በማዘጋጀት እርስ በርሳቸው የሚያደርጉትን ፍልሚያ ለዓለም የሚያስተላልፍ ኩባንያ ነው። ልክ በእግር ኳስ እንግሊዝ ፕሪሚየር ሊግ ወይም የአውሮፓያን ፕሪሚየር ሊግ እንደማለት። ፕሪሚየር ሊግ እግር ኳስን ያዘጋጃል እንጂ ራሱ እግር ኳስ አይደለም አይደል? ዩኤፍሲም ልክ እንደዚሁ የኤምኤምኤ ስፖርት የሚያወዳድር በዓለማችን ላይ ትልቁ እና ባለሀብቱ ድርጅት ነው። ይህ ማለት ዩኤፍሲ ከኤምኤምኤ በጣም የተለየ ነገር ነው ማለት ነው። ኤምኤምኤ ማርሻል አርት ነው። ዩኤፍሲ ደግሞ የማርሻል አርቱ ሜዳ እንደማለት ነው። ይሄ ልዩነት ይበልጥ እንዲገባችሁ ወደ ኋላ ተመልሰን የዩኤፍሲን አመሰራረት እንይ። ዩኤፍሲ የተመሰረተው በ1993 እንደ አውሮፓውያን አቆጣጠር ነበር። በወቅቱ የተመሰረተበት ዋና ዓላማ የትኛው ማርሻል አርት ይበልጣል የሚለውን ለመለየት ነበር። ህጎች በጣም ጥቂት ነበሩ። የክብደት ገደብም አልነበረም። የጊዜ ገደብ አልነበረም። ጋውንትም አይደረግም ነበር። በዛ በታዋቂው የዩኤፍሲ አንድ ውድድር ላይ ሮይስ ግሬሲ የተባለ የጁጁስቱ ተዋጊ ከእሱ በጣም የሚበልጡትን ቦክሰኞች እና ተዋጊዎችን በሙሉ መሬት ላይ እያነቀ በማሸነፍ ዓለምን አስገርመው ነበር። ከዚያ ውድድር በኋላ ነው የተቀላቀለ ማርሻል አርት ወይም ኤምኤምኤ የሚለው ስም የተስፋፋ የመጣው። ድርጅቱን ዩኤፍሲ እና ስፖርቱን ኤምኤምኤን በዓለም ላይ ታዋቂ እንዲሆን ያደረገው ይሄ የሮይስ ግሬሲ ስራ እንደሆነ ብዙ ጊዜ ይወራለታል። የኤምኤምኤ እና የዩኤፍሲ ልዩነት እንደዚህ ከሆነ ሰዎች የሚሳሳቱበት ምክንያት ምንድነው? ዩኤፍሲ በጣም ግዙፍ ስለሆነ ስፖርቱን ሙሉ በሙሉ የዋጠው ይመስላል። ነገር ግን ልክ በእግር ኳስ ፕሪሚየር ሊግ ብቻ ሳይሆን የላሊጋ እና የሴሪያ ውድድሮች እንዳሉ ሁሉ በኤምኤምኤ ስፖርትም ከዩኤፍሲ ውጪ ያሉ በርካታ ትልልቅ ድርጅቶች አሉ። እስቲ ከነዚህ ድርጅቶች ውስጥ ጥቂቱን ወስደን እንይ። ቤላቶር ኤምኤምኤ በዓለም ላይ ሁለተኛው ትልቅ ድርጅት የነበረ እና አሁን ከሌላ ድርጅት ጋር የተቀላቀለ ድርጅት ነው። ሁለተኛው ፒኤፍኤል ፕሮፌሽናል ፋይተርስ ሊግ በየዓመቱ እንደ ሊግ ውድድር አዘጋጅቶ ለአሸናፊው $1 ሚሊዮን የሚሸልም ታዋቂ ድርጅት ነው። ሶስተኛ ዋን ሻምፒዮንሺፕ
በኤዥያ ምድር ላይ በጣም ግዙፍ የሆነ እና የሙay thai እና የኤምኤምኤ ፊልሞችን በአንድ ላይ የሚያዘጋጅ ግዙፍ ድርጅት ነው። ስለዚህ አንድ ተዋጊ UFC ውስጥ ብቻ ሳይሆን ከነዚህ ድርጅቶች ውስጥ አንዱ ድርጅት ውስጥ የሚፋየት ከሆነ ይሄ ሰውዬ የኤምኤምኤ ፋይተር ነው ልንለው እንችላለን ማለት ነው። እስቲ ይበልጥ እንዲገባችሁ እንዲህ እናድርግ። ስፖርቱ እግር ኳስ ሲሆን ድርጅቱ የእንግሊዝ ፕሪሚየር ሊግ ነው። ስፖርቱ ቅርጫት ኳስ ሲሆን ድርጅቱ NBA ነው። በተመሳሳይ ስፖርቱ ኤምኤምኤ ሲሆን ትልቁ ውድድር የሚያዘጋጅ ድርጅት ደግሞ UFC ነው። ውድና የተከበራችሁ ተመልካቾቼ ቪዲዮውን እስከዚህ ስላያችሁልኝ እያመሰገንኳችሁ የዛሬው መረጃችን ይህን ይመስል ነበር። ከመውጣታችን በፊት እናንተን አንድ ጥያቄ ልጠይቃችሁ። በአሁኑ ሰዓት በዩኤፍሲ ውስጥ የምትወዱት ቁጥር 1 ተዋጊ ማን ነው? ስሙን ኮመንት ላይ ጻፉልኝ። ቀጣይ ቪዲዮ ስለ የትኛው ተዋጊ የህይወት ታሪክ ወይም ታላቅ ፍልሚያ እንዲሰራላችሁ ትፈልጋላችሁ? እሱንም አብራችሁ አስቀምጡልኝ። አሁን ደግሞ እናንተ ከጻፋችሁት ስም ውስጥ ብዙ ጊዜ በተደጋጋሚ የተጻፈውን ስም በመምራት ቪዲዮ መሰራበት ይሆናል። ቪዲዮን ከወደዳችሁት ላይክ እና ሼር በማድረግ ለጓደኞቻችሁ ማጋራት አትርሱ። በሚቀጥለው ቪዲዮ በአዲስ ትንታኔ እስከምንገናኝ ድረስ እኔ አሚር ነበርኩ። ሰላም ቆዩልኝ።